ሰላም ቤትሪያል ትራውማ ማለት የክህደት ትራውማ ወይም በክህደት ወይንም በመታለል የሚመጣ ትራውማ ማለት ነው። አንድ ሰው በጣም የሚወደው የሚያፈቅረው አለኝ የሚለው ሰው ከጎኑ ያለው ሰው በጣም የሚተማመንበት የኔ የእሷ ግንኙነት በመፈቃቀር በመተማመን በፍቅር የተመሰረተ ነው ያላችሁት ሰው በድንገት ለረጅም ጊዜ ከጀርባችሁ እናንተ በማታውቁበት ሁኔታ ላይ ሲያታልላችሁ እንደቆየ በምትረዱበት ሰዓት እና በምታውቁበት ሰዓት ከቤተሰብ አባልም አንድ ሰው ሊሆን ይችላል፣ በባልና በሚስትም መሃል፣ በፍቅረኛም ወይንም ደግሞ በሴት በወንድ ጓደኛ መካከል የሚፈጠር ትራውማ ነው። በድንገት እንደሚክዳችሁ እንደካዳችሁና እናንተ እንደጠበቃችሁት ታማኝ ሆኖ ወይንም እናንተን የሚጎዳ ነገር እንደሚያደርግ በምትረዱበት ሰዓት ላይ የሚነሳ አይነት ትራውማ ማለት ነው። ትራውማ ነው። ቤትሪያል ትራውማ ከሌላው አይነት ትራውማ ለየት የሚያደርገው ቤትሪያል ትራውማ የሚነሳው መነሻው አንድ ብቻ ነው። ያ ማለት በሪሌሽን መካከል ቢመጣ ነው። አንድ ሰው አንድን ሰው ሲክደው በዛ ሰዓት የሚመጣ ድንጋጤ ወይንም ደግሞ በቃ ያልጠበቁት ነገር ሰውነታችን ላይ ስንረዳ ሰውነታችን ላይ የሚሰማን ስሜት ድንጋጤና በዛ ምክንያት የሚነሳ ማለት መነሻው የቤትሪያል ትራውማ አንድ ሲሆን፣ ሌላኛው አይነት ትራውማ ግን መነሻው የተለያየ ነው። በጦርነት ምክንያት ይመጣል። በልጅነት ተደጋጋሚ የጾታ ጥቃት በሚደርስበት ሰዓት ላይ ትራውማ ዲቨሎፕ ያደርጋል። አንድ ሰው በአስተዳደግ በልጅነት አስተዳደግ በጣም የከፋ አስተዳደግ እንክብካቤ ሳያገኝ በጣም ተጎድቶ ያደገ ልጅ ካደገ በኋላ ትራውማ ያጋጥመዋል። የተፈጥሮ ካታስትሮፍ፣ መፈናቀል፣ የተለያዩ ምክንያቶች አሉት ለሌላኛው አይነት ትራውማ። ለቤትሪያል ትራውማ ግን መነሻው አንድ ነው። እሱ ምንድነው? ሪሌሽን ነው። ከዚህ አይነት ፕሮብሌም ውስጥ ለመውጣት ማለት ይሄ ቤትሪያል ትራውማ ላይ ለመገላገል ከሚረዱት አንደኛው ነገር ምንድነው? ምክንያቱም በዚህ ፕሮብሌም ውስጥ የሚጠቁ ወይንም ይሄ ቤትሪያል ትራውማ ያጋጠማቸው ሰዎች ብዙ ጊዜ የጥፋተኝነት ስሜት ይሰማቸዋል። በቃ የሆነ ካውስ የሆነ በቃ በአእምሯቸው ላይ ሰርክል የሚዞር ሀሳብ አላቸው። ያ ምንድነው? እኔ ነኝ ጥፋተኛ፣ እኔ ነኝ መረዳት ነበረብኝ እኮ ማወቅ ነበረብኝ እኮ ግን እንዴት አልተረዳውም? ይሄ ምልክት እኮ ነበረ ግን እኔ ተታለልኩ ተሞኘሁ በሚል ሀሳብ በጣም ተደጋጋሚ ሀሳብ በአእምሯቸው ላይ ይመጣል። ስለዚህ ይሄ ሀሳብ በሚኖርበት ሰዓት ላይ ግዴታ ቁጭ ብሎ ሀሳብን ለመሰብሰብ እንዴት ነው ይሄ ነገር የተፈጠረው ብሎ የተፈጠረውን ነገር በጽሁፍ ማቅረብ። ምክንያቱም እነኚህ ሰዎች